لا إله إلا الله مالت من دنو معناو وندموش تكرتاتشو كان يقاريون لا إله إلا الله يميلون تككلن يفتشون معناون ما وقاتشن كبزو ستاتوش يتبقنال ساناوك شرك لاي كمودك يتادقنال لا إله إلا الله يميلو قال تككلن يفتشو كالله بستقر بأونة من ملك ليلة أملاك يلم مالت عند مسلم لا إله إلا الله بلو مسكر مالت كجيتاو كالله غارا ሁለት ቃል ኪዳን ገባ ማለት ነው የመጀመሪያው ቃል ኪዳን ይሄንን ምስክርነት ከሰጠበት ጊዜ አንስቶ እስኪሞት ድረስ ባለው ቀሪ የህይወት ዘመኑ አላህን ብቻ ሊገዛ እርሱን ብቻ ሊያመልክ ቃል መግባቱ ሲሆን ሁለተኛው ቃል ኪዳን ደግሞ ከአላህ ውጭ በሚመለኩ ነገራት ራሱን ሊያገልና ሊያርቅ ሊክድባቸው ምክንያቱም ላ ኢላሃ የሚለው የመጀመሪያው ቃል ይሄንን ያሳያል ላ ማለት የለም ማለት ነው ነፍይ ነው አግላይ ውድቅ የሚያደርግ ነው ምንድነው የሌለው ብለን ስንጠይቅ ኢላህ ይለናል ኢላህ ማለት አልማዕቡድ ማለት ነው የሚመለክ ስለዚህ ላ ኢላሃ ስንል የሚመለክ አምልኮ የሚገባው በፍጹም የለም ይያልን ነው ይሄ እምነት ነው ክህደት ነው ምንድነው ወንድሞች አምልኮ የሚገባው የለም ማለት እምነት ነው ክህደት ነው ተናገሩ ኩፍር ነው ክህደት ነው እያመነ አይደለማ ሰውየው እየካደ ነው ላ ኢላሃ አምልኮ የሚገባው የለም ካለ ማንንም አላመልክም አልገዛም ይያለ ነው ክህደትን አወጀ ሲዘጋው ደግሞ ኢላላህ አለ ኢላ ሲቀር ደግሞ አለ استثناء መጥቷል እዚህ ጋር ወይም ኢስባት የሚባለው ማን ሲቀር አላህ ብቻ ሲቀር አለ እሱ የሚመለክ አምላክ ነው ከሱ በስተቀር ግን ሌላ የሚመለክ የለም ነው